እንግዲያስ ዶርም ቁጭ ብለሽ ስሙን እንዳትጽፊ ብቻ የተጠነቀቅሽ አሳይመንት ስትሰሪ ግልበጣ ይባላል። ኢዝና ወዛ አይቀርሽም። ልክ ደግሞ ልምድ መቅሰም ሲሆን ክላስ ውስጥ አስተማሪ ፈቅዶልሽ ዘና ብለ የጎበዙን ተማሪ እውቀት በቀሰም መምጠጥ ማለት ነው። ይገርማል። ትርጉም አሰጣጥ ተማሪኛ ነው። ግን ኩረጃና ግልበጣ ጥሩ ነው ብለህ ታስባለህ? በጣም ጥሩ ነው እንጂ ይሄ ሁሉ ተማሪ በምን እዚህ የደረሰ ይመስላል? የሰውን ስራ የኮረጀ ሰው ለሀገር እድገት ጎጂ አይመስልህም? ለሀገር የሚጠቅም አይነት መኮረሽ ከሆነስ ምን ነው ጎጂ የሚሆነው? ብሮዬ እና በየአመቱ ዩኒቨርሲቲ 50 ሰው ብቻ ይግባ እያልክ ነው? አይግባ ሳይሆን ሰርቶ ለፍቶ አጥንቶ በላቡ ይግባ ነው ያልኩት። የሰይጣን ጆሮ ይደፈን በል። ኩረጃ ግልበጣም ሆነ ልምድ መቅሰም ለአንድ ሀገር የጀርባ አጥንት ናቸው። አመሰግናለሁ። እኛም እናመሰግናለን ሰይፍሻ። አድማጮቻችን ሰይፉ ሶስቱንም የሚሰሩበትን መንገድ አላይቶ ግን ደግሞ አስፈላጊ ናቸው ብሏል። በበጎ መልኩ ካየነው እውነቱን ነው፣ ልክ ነው። ኮራጅ ማለት ሰነፍ ሰውና የማይሰራ በሰው ላብ የሚኖር ማለት ነው። አሌክስ ከርዕሳችን ባንወጣ ጥሩ ነው። የሶስቱ ልዩነት ምንድነው ነው እንጂ የትኛው ነው መጥፎ የትኛው ነው ጥሩ ውስጥ አንግባ።